ማውራት ፈልጋለሁ። ምን ልትሰሪ መጣሽ? ስልክ አላነሳ ስትለኝ ነው። ስልክ አላነሳሁም ማለት ማውራት አልፈልግም ማለት ነው። ምን ማለት ነው ማውራት አልፈልግም ማለት? እኔ ደግሞ ማውራት ስላለብን መጣሁ። አውርተን ጨርሰናል። ምንም የምናወራው ነገር የለም። በቃ ይሄ ነው መልስ? ሰምኛለሽ? አዎ፣ አብረን ለመኖር እኔ ዝግጁ አይደለሁም። ምን ማለት ነው? ከሀገሬ የመጣሁት እኮ አብረን እንደምንኖር አሳመናኝ እኮ ነው። መስሎኝ ነበር። ደግሞ እሱ ያለፈ ታሪክ ነው። እሺ ነኝ ሲሊ የፈለግሽበት ሄሎ ማዚ። ዳኒ እንዴት ነህ? ፈጣሪ ይመስገን ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። ምነው ድምፅሽ ገዝገዝ አለብኝ? አይ ዝም ብዬ ነው። ዝም ብለሽማ አይደለም። ምነው ችግር አለ እንዴ? የት ሆነ ነው? አቤት። ስራ አልገባም እንዴ? አዎ። በሰላም በሰላም ነው። የሆነሽ መሰራት ስራ ነበረች፣ ለዛ ነው። እሺ በቃ ቤት ከሆንክ እመጣለሁ። እሺ ግን ደህና ነሽ አይደል? አይ በቃ ስመጣ ሁሉንም እነግርሃለሁ። ነይ በቃ። እሺ ቻው። እንዴት ነሽ ታዲያ ማዚ? ዳኒ ጓደኛው እኮ ጉድ አደረገ። ምንድን ነው የተፈጠረው? በቃ እኔ እንጃ ከወር በላይ የሆኑ ባህሪው ከተቀየረ ጭራሽ ደግሞ ከነገ ዛሬ ይሻለዋል እንኳን ስል እንለያይ ብሎኝ አረፈ። ለመለያየት የሚያደርስ ምን ነገር ተፈጥሮ ነው? እሱን ጠይቀው እንጂ እኔም እኮ በቃ ግራ እኮ ነው የገባኝ። ለማንኛውም አንቺ ተረጋጊ፣ እኔ አግኝቼው አወራዋለሁ። አትድከም ዳኒ። ከዚህ በኋላ እኔ እና እሱን የሚያኖር እንጥጣት እንኳን ፍቅር የለም። ተረጋጊ፣ አንዳንዴ ሴጣን ሊፈትናቸዋል። ነገርኩህ እኮ ዳኒ፣ በቃ የኔና የሱ ፍቅር አብቅቷል። ይልቅ እሱን ተውና አንዱ ላይ ተዋለኝ። የምችለው ነገር ከሆነ ችግር የለውም። ስራ ፈልጌ እስካገኝ ድረስ ማለቴ ከጎኔ የሆነ አግዘኝ። እሺ ነገሩ እስኪበርድ እሱም የተወሰነ የሚያስበው ጊዜ እስኪያገኝ ድረስ ለምን ቤተሰብ ጋር አትሄጂም? ፍቅረኛዬ ጋር ልሄድ ነው ብዬ እኮ ነው ለቤተሰብ ነግሬያቸው ከሀገር የወጣሁት። እሺ አሁን ምን ብዬ ነው የምሄደው? ምንስ ብዬ ነው እሺ የምመለሰው? ምን ብዬ ልነግራቸው ነው? እሺ ማዚ ምን ላግዝሽ? ያው ማለት መጀመሪያ ጊዜያዊ ማረፊያ የሚሆን ቦታ ያስፈልገኛል። ቢያንስ ስራ እስክታገኝ ድረስ የኖጋ መሆናችን ነገርኩህ እኮ ዳኒ፣ ከስራ ስመለስ ቤት እንዳላገኝሽ ብሎኛል። እርግጠኛ ነሽ? ካላመንከኝ ደውለህ ጠይቀዋል። ካልደበረሽ ነገሮች ሲስተካከሉ ድረስ እኔ ጋር ማለት ትችላለሽ። የምር ነው ዳኒ? አዎ ከሄኖክ ሌላ መጠጊያ ዘመድ እንደልሽ እያወኩኝ ወደ ማማ እንድትወርቂ አላደርግም። ማመስገን አይጠበቅብሽ፣ ግዴታዬ ነው። እሺ በቃ ዳኒ፣ እንደዛ ከሆነ ማለት ትችላለሽ። እንደምንበት ትችል እስከዚህ ነው የመጣሁት። ና ልብስሽ ይዘሽ አመሰግናለሁ በጣም። ችግር የለም።
ባለሙያ ነው ይጣፍጣል። ባይጣፍጥሽ ነው ትበያታለሽ። ኧረ ዳኒ ለራሱ ጉረስ እንዴ እየበላሁ እኮ ነው። እንደ ሄኒ ባይኑ ማጎራረስ ስሙን አታንሳብኝ ዳኒ። በቃ ስለሱ ምንም መስማት አልፈልግም ዳኒ። እየበላሽ እየበላሁ ነው። እግዚአብሔር ይስጥልኝ እንዳጠገብከኝ። ጋብኝ ዘዝብ እንዳትይ እንዴ ኧረ እኔ አላልኩም። አሁን አልሽ በወድሽ እኔ የጠገበ እንጀራ ይስጥ ልልስል፣ አንተ ደግሞ ሌላ ነገር አልክ። ካልሽ ይሁን። ካነሰ ልጨምር? ኧረ በቃ እውነት ጠግቤያለሁ።
እና እንዴት ነህ? ይመስገናለሁ። ምንድነው ዛሬ ደግሞ ቀዝቀዝ ብላል? ችግር አለ እንዴ? እኔ ሰላም ነኝ። በመዓዛ ጉዳይ እንድናወራ ነበር። መዓዛ የቷ ነች? እየቀለድኩ አይደለም ሄኒ። እኔ ሌላ ዓለም ውስጥ ነኝ። ረስቻለሁ። አይባልም። ቢያንስ የት ወድቀሻል ይባላል። ምን አገባኝ የትስ ብትወድቅ? በቃ ይሄ ነው መልስ? ፈጣሪ በደህና ጊዜ ገላገለኝ። ይህን ያህል ጥላቻ ጥሩ አይደለም። ቢያንስ ላሳለፋችሁ ጊዜ ብለህ ልትደውልላት ይገባል። እኔ በዚህ ሰዓት የሚመለከተኝ ስለ አዲሷ ፍቅረኛዬ ነው። እሺ፣ ለማንኛውም ነገሩን በሰከነ መንፈስ አስብበትና የመጨረሻ ውሳኔ እናሳውቀን። በሰከነ የለ በፈጠነ መንፈስ። ከዚህ በኋላ መዓዛ የምትባል ሴት አላውቅም። እሺ፣ ሰላም ዋል። እንደዋል። እሺ፣ ቻው ጓደኛዬ። እንደዋል። ዳኒ ተገላገልኳት። ልጅ ሊያገናኝ የሚፈልግ ወንድ የሰራው ነው። ዝም ብሎ አስተያየት መስጠት አይቻልም። እውነት ባለሙያ ነው። በጣም ይጣፍጣል። ሻይ ጠጫለሽ? ላፍላልሽ? አይ እኔ እንኳን ይቅርብኝ። አንተ ከፈለክ ላፍላልህ። አይ እኔ አላሰኘኝም። አይ በቃ እንደዛ ከሆነማ በኋላ ቡና አፈላላለሁ። እሺ፣ ማረፍ ከፈለግሽ ጋደም ነው። አይ አላሰኘኝም። ባልሽ ነው። ዳኒ ይቅርታ፣ እንደሱ አትበለኝ። ሄሎ ሄና፣ ሰላም ነው አለን? እስካሁን የት ሆነ ነው? አቤት ነኝ። ምን ነው ስራ የለም እንዴ? አልገባው እና ሙድ እንዴት ነው? አንገናኝም እንዴ? አይመስለኝም። እባክህ ነው ወጣና አንድ ሁለት እንበል። የዛሬ ይለፈኝ ባይሆን ነገ። እሺ መቼ? በቃ ነዶ ባይ እንገናኝ ብሎኝ ነው። ታዲያ አታገኙም? መጠጣት አልፈለኩም። ዳኒ ለኔ ብለህ ከሆነ እኔ ችግር የለውም፣ በቲክቶክ እደበራለሁ። አይ ስላልፈለኩ ነው። ማዚ ለምን ከኔ ጋር በንግግር ለመፍታት ትሞክሩ? ዳኒ ማለት ከበድኩ ማለት ያስቸገርኩ? አረ እንደዛ ማለት ፈልጌ እኮ አይደለም። በቃ እሱን ስም አታንሳብኝ ዳኒ። ማነው? ግቡ። ሰላም ለዚህ ቤት። ሰላም ላንተ ነው ባይ። አንቺ ደግሞ እዚህ ምን ትሰሪያለሽ? መጀመሪያ ቁጭ በል። ሰላም አትባባሉ። ለምንድን ነው ስደውል ማታነሺው? ማንሳት ስለማልፈልግ። እንዴት ነው የምንመልሽ? ደስ እንዳለ ሄኒ ተረጋጋ እንጂ በጨዋ ደንብ አውሩ። ዳኒ እሷ እዚህ እንዴት ልትገኝ እንደቻለች ልነግረኝ ትችላለህ? መቼም ጎዳና ላይ አትወድቅም። ቤተሰብ አላት። ወደ ቤተሰቦቿ መሄድ ትችላለች። ስለ እኔ ምንም የሚመለከት ነገር የለም። እሱን አጨብቀው። አፍሽን ዝጊ። አይንሽ እንዳላጠፈው። እንደዛ ማድረግ አትችልም። ማለት ሚስቴ እኮ ነች። አይደለሁም። ምን? ለነገሩ አንቺ አይደለሽም ጥፋተኛ፣ የራስሽ ጓደኛዬ። እንዴት እንደዛ ትላለህ? ጠላት የሚያስብል ምን ጥፋት ሰራው? አረ የጓደኛን ሚስት ከመውሸም በላይ ምን ጥፋት አለ? እሰይ ደግ አደረገ። እንደዛ አላደረኩም፣ ግን እኮ አልፈልግሽም ብለህ አባራሃታል። ትሰማኛለህ? አባረርኳትም አላባረርኳትም የሚመለከተው እኔን ነው። ይመለከተዋል። አሃ ሌላ ታሪክ ላይ ናችሁ ማለት ነው። ሄኖክ በስርዓት እናውራ እንጂ። ስርዓት ለሚያውቅ ሰው እኮ ነው በስነ ስርዓት የሚወራው። እንግዲህ ክብር ካልወደደልህ መውጣት ትችላለህ። አፍቅራት አለ። እሱ ሳይሆን እኔ ነኝ ያፈቀርኩት። እወድሃለሁ። ለሰርጋችሁ ነው ጥሩ። እየጠበኩ እኮ ነው። ስሜ ከጠፋ አይቀርማ እወድሻለሁ። ስሜ ስለጠፋ ነው የምትወደኝ? አይደለም ስለማፈቅርሽ።
ለድርጅቶች መልካም ዜና ከብሩክ አድቨርት። በፈለጉት ዲዛይን የተለያዩ ላይት ቦክሶችን አዲስ በወጣው የማስታወቂያ ስታንዳርድ መሰረት በጥራትና እጅግ በተመጣጣኝ ዋጋ ሰርተን እናስረክቦታለን። ብሩክ አድቨርት